ታሪካችን የሚጀምረው እድሜያቸው የገፋው ባልና ሚስት ላሪና ጆን ወደ ግብዣ እየሄዱ ነው። በመንገዳቸው ላይ በገጠማቸው አርዕስት ሁሉ ሲከራከሩና ሲነታረኩ ነበር። በጭቅጭቁ በጣም ከመጠመዳቸው የተነሳ ከሌላ መኪና ጋር ሊጋጩ ለጥቂት ነው የተረፉት። ልጆቻቸው ቤት ሲደርሱ ላሪ በጆን እጅ ላይ ያለውን ፋሻ በልብሱ ሸፍንና ለቤተሰቡ ስለ ካንሰር ህመሟ መናገር እንዳለባት ያስታውሳታል። ጆን ግን የልጅ ልጇን የስቷ ማሳወቂያ ፕሮግራም ማበላሸት ስላልፈለገች ለዛሬ ቆይ አንድ ቀን ብቻ ታገሰኝ በማለት ትለምነዋለች። ቤተሰቡ ባልና ሚስቱን በደስታ ተቀበሏቸው። ለ65 ዓመታት አብረው በመዝለቃቸውም እየቀለዱ ያወድሷቸዋል። በዚህ መሃል በምድር ቤት ውስጥ የተገኘ የድሮ ፎቶዎች ያሉበት ሳጥን ለጆን ይሰጣታል። ከፎቶዎቹ መካከል ጆን በጦርነት ከሞተው የመጀመሪያ ባለቤቷ ከሉክ ጋር የተነሳችው የሰርግ ፎቶ ይገኝበታል። በሌላ በኩል ላሪ ምግብ እየበላ እያለ በድንገት የሚበላው ምግብ ይተናነቀዋል። ለመተንፈስ እየተቸገረም መሬት ላይ ይዘረራል። ከጥቂት ሰከንዶች በኋላ ላሪ ራስን በባቡር ውስጥ ሆኖ ሲያገኘው ክፉኛ ይደነግጣል። አንድ ትልቅ ሱፍ የለበሰ ሕፃን ልጅ ይህንን አልጠበቅም ነበር አደል ካለው በኋላ ጥሎት ይሄዳል። ባቡሩ ጣቢያው ላይ ሲቆም አብዛኞቹ ተጓዦች የሆስፒታል ጋውን እንደለበሱም ላሪ ያስተውላል። ሁኔታው ግራ የገባው ላሪ መንገደኞቹን ተከትሎ ጃንክሽን ተብሎ ወደሚጠራውና በሰዎች ወደ ተጨናነቀው ስፍራ ይደርሳል። ከዚያ ያሉት ሰዎች የሚሉትን ነገር ሁሉ ሊረዳው አልቻለም። ላሪ እዛ ለነበረችው አስተናጋጅ ታፍኜን የመጣሁት ብሎ ቢነግራትም እሷ ግን አልታፈክም፣ የራስህ ኤሲ እስኪመጣ መጠበቅ አለብህ ስትል አረጋጋችው። ከጥቂት ሰዓታት በኋላ በቦታው የነበሩት ሰዎች ሲበተኑ ላሪ ወንበሩ ላይ እንደተኛ እንቅልፍ ይወስደዋል። አና በተባለ ሴት አማካኝነት ከእንቅልፉ ይነቃል። እሷም የራሱ ኤሲ መሆኗን ገለጸችለት። ኤሲ ማለት ከሞት በኋላ የህይወት አስተባባሪ ማለት ሲሆን ይህም ላሪ መሞትን የሚያረጋግጥ ነበር። ላሪ መጀመሪያ ላይ አላመናትም ነበር። አና ላሪን ራሱን በመስታወት እንዲመለከት ታደርገዋለች። በዚህም ራሱን በወጣትነት ዘመኑ ሲመለከተው አና የተናገረችው ነገር እውነት መሆኑን አመነ። ሰዎች ወደ ጃንክሽኑ ሲመጡ መልክና ቁመናቸው በጣም ደስተኛ ወደ ነበሩበት የእድሜ ክልል እንደሚመለስ አስረዳችው። አና ወደ ማረፊያ ህንፃ እየወሰደችው ሳለ ላሪ ወደ ባለቤቱ መመለስ እንዳለበት ደጋግሞ ሞቶት ይጀምራል። አናም ሞቶቱን እንዲያቆም በጥፊ ታጭለዋለች። አና ክላም ይህ ቦታ ገነት እንዳልሆነ ይልቁንም በምድራዊ ህይወትና በዘላለማዊ መካከል ያለ ጊዜያዊ መሸጋገሪያ መሆኑን ገለጸችለት። በዚያው ቅጽበት ድንገተኛ ማስጠንቀቂያ ደወል ተሰማ። ላሪም አንድ ሰው በጥበቃ ሰራተኞች ተይዞ ሲደበደብ ተመለከተ። አና ማንኛውንም ቀይ በር እንዳይከፍትና እንዳያልፍ በጥብቅ አስጠነቀቀችው። ከዚህ በኋላ አና ላሪን ወደ ጊዜያዊ ማረፊያ ክፍል ወሰደችው። ከዚያም የተለያዩ ሃይማኖቶች ስለ ዘላለማዊ ህይወት የሚናገሩ የማስታወቂያ ወረቀቶችን ልታለት ወጣች። ላሪ ለራሱ የሚስማማውን የዘላለም መዳረሻ እስኪመርጥ ድረስ እዚያ መቆየት አለበት። በክፍል ውስጥ ባለው ቁም ሳጥን ውስጥም የሚወዳቸው ልብሶች ሁሉ ተዘጋጅተውለታል። ላሪ ልብሱን ለውጦ ቴሌቪዥን ለማየት ቢሞክርም ቻናሎቹ በሙሉ የተለያዩ የዘላለም ህይወት አማራጮችን የሚናገሩ ማስታወቂያዎች ብቻ ነበሩ። በመቀጠልም ላሪ አካባቢውን ለማሰስ ወደ ጃንክሽኑ ይወጣል። ከዚያም ስፍር ቁጥር የሌላቸው ዳሶች ይበልጥ ማራኪ የሆኑ የዘላለም ህይወት ምርጫዎችን ሲያስተዋውቁ ያገኛቸዋል። ላሪ አካባቢውን ሲያስስ አንድ የመጠጥ ቤት ባር ይመለከትና ወደ መጠጥ ቤቱ ያመራል። ገና ወንበር ላይ እንደተቀመጠ አንዲት ቆንጆ ሴት አጠገቡ መጣ ትቀመጣለች። ላሪ ባለትዳር መሆኑን ሊያስረዳት ቢሞክርም ሴትየዋ ግን ስለ ሴሰኛ ዘላለማዊ ህይወት እያወራች ልተባበለው ትሞክራለች። ሆኖም ግን የመጠጥ ቤቱ አስተናጋጅ ሉክ በባሩ ውስጥ ማስታወቂያ መናገር ተከለከለ መሆኑን አስታውሳት ጥላው እንድትሄድ ያደርጋል። ላሪ አስተናጋጁን መልአክ እንደሆነ ቢጠይቀውም ሉክ ግን እዚያው በጃንክሽኑ ላይ ለመቆየት ሲል ስራ የሚሰራ ተራ ነፍስ መሆኑን ይነግረዋል። ላሪ ግራ መጋባቱን የተረዳው ሉክ የቦታውን ህግጋትን ይነግረዋል። እዚህ ቦታ አንድ ጊዜ የመረከውን የዘላለም መዳረሻ መለወጥ አትችልም። ሌላ ቦታ መጎብኘትም ክልክል ነው። ህግ ቀጣስ ወይም መዳረሻን ለመቀየር ከሞከር ወይድ ውስጥ ትጣላለህ። ወይድ ማለት ለዘላለም በጨለማ ውስጥ የምትኖርበት አስፈሪ ቦታ ነው በማለት ይነግረዋል። ላሪ ባለቤቱ ካሰን እንዳለባትና እንከባከባት ቃል ገብቶላት እንደነበረ አሁን ግን ጥሏት እንደመጣ ተሰምቶት የጥፋተኝነት ስሜት እየተሰማ መሆኑን ለሉክ ይነግረዋል። ሐሳቡን እንዲያስረሳውም ሌላ መጠጥ እንዲቀዳለት ይጠይቀዋል። በማግስቱ ጠዋት አና ከላሪን አልጋ ላይ በመውጣት ትቀሰቅሰዋለች። ላሪ በመጠጥ ብዛት ራሱን እያመመው ለምንድን ነው አንዳንድ ነፍሳት እዚህ ቦታ ላይ ስራ ዘው የሚቆዩ ሲል ይጠይቃታል። አናም አንዳንዶቹ ሞትን መቀበል ያቃታቸው ናቸው፣ ሌሎቹ ደግሞ የሚወዳቸውን ሰዎች ይጠብቃሉ።
ከሁሉ የከፋው ግን መምረጥ ያቃታቸው ናቸው በማለት ትመልስለታለች። ላሪ ባለቤቱ ጆን በጥሩ ትሞት እንደሆነ ለማወቅ ፈልጎ አናን ቢጠይቃትም አና ግን ያንን መረጃ ማግኘት እንደማትችል ትነግረዋለች። ላሪ ባለቤቱን እዚያ ሆኖ ለመጠበቅ ወሰነ። አናም የተሰጠው 7 ቀናት ካለቀ በኋላ በጽዳት ሰራተኛነት ተቀጥሮ መስራት እንደሚችል ነገር ግን መኖሪያው ወደ ምድር ቤት መቀየር እንዳለበት ነገረችው። ቀናት ቢያልፉም ጆን ግን እስካሁን አልመጣችም። አና ይህ ነገር ወራት እንዲፈጅ እንደሚችል ስትነግረው ላሪ ጆን ስትመጣ የባዕድነት ስሜት እንዳይሰማትና ቤቷ እንደሆነች እንድታስብ የሚያደርግ ዘላለማዊ መዳረሻ ለማዘጋጀት ይወስናል። በዚያው ዕለት ምሽት ሁሉንም ነገር የሚያስረዳ ደብዳቤ ለባለቤቱ ይጽፍላታል። በዚያው ቅጽበት ግን ጆን በካንሰሩ ምክንያት ትሞታለች። እሷም ልክ እንደ ባለቤቷ በባቡር ውስጥ ከእንቅልፏ ትነቃለች። በማግስቱ ጠዋት አና ላሪን ወደ መረጡ የዘላለም መዳረሻ ትወስደዋለች። ላሪ የጻፈውን ደብዳቤ ለጆን እንድትሰጥለት ቢለምናትም እሷ ግን ይህ ከሕግ ውጭ መሆኑን አስረድታ ትሰናበተዋለች። ላሪ ወደ ባቡሩ ጣቢያው ሲያመራ ጆን ደግሞ ከባቡሩ ትወርዳለች። በሚንቀሳቀሰው ደረጃ ላይ ሳሉ ላሪ በድንገት ባለቤቱን በማየቱ ይደነግጣል። እሷ ግን አላየችውም ነበር። ላሪ በድንጋጤ መንገዱን ቀይሮ ወደ ጃንክሽኑ ይመለሳል። ጆን መስታወት ፊት ቆማ ወጣትነቷን እያደነቀች ነበር። ጥንዶቹ ተገናኝተው በሞቅታ ይተቃቀፋሉ። ጆን መሞታን አስቀድማ ተረታ ስለነበር ላሪን እንዲህ ባለሞኝ መንገድ ትሞታለህ ብላ ትገስጸዋለች። ይሁን እንጂ ይህ የደስታ ጊዜ የጆን ኢሲ የሆነው ራይን ያቋርጠዋል። ራይን ጆንን ከላሪ ነጥሎ በመውሰድ በ67 ዓመታት ሲጠብቃት ወደ ነበረው ወደ መጀመሪያ ባሏ ወደ ሉክ ወሰዳት። ሉክና ጆን ስሜትን በሚነካ ሁኔታ ይገናኛሉ። ሆኖም ግን ላሪ ጆንን ወዳዘጋጀላት ዘላለማዊ መዳረሻ የወስዳት በመፈለጉ በመካከላቸው ጣልቃ ይገባል። ጆን ከሁለቱ ባሎቿ መካከል አንዱን መርጣ ዘላለሟን አብራ መኖር እንዳለባት ስትረዳ የጭንቀት ህመም ያዛት። በዚህም ምክንያት ራይን ወደ ክፍሏ ይወስዳታል። ጆን የሚያምር ልብስ ቀይራ እንደመጣች ራይን ያሉትን አማራጮች ሊያስረዳት ይሞክራል። በዚያው ቅጽበት ሉክ ሊጠይቃት መጣ። ጆን ግን በመደንገጥ በሩን ፊቱ ላይ ትዘጋበታለች። ራይን ሉክ ከ50 ዓመታት በላይ ታማኝ ሆኖ ስለጠበቃት የተሻለ አማራጭ ነው ብሎ ስለሚያምን ብቻቸውን እንዲነጋገሩ ትቷቸው ወጣ። በሌላ በኩል ላሪ ለአና በንዴት የልቡን እየነገራት ነው። አናም ከራይን ጋር የድሮ ፍቅረኛሞች እንደነበሩ ገለጠችለት። አና ሉክ በጣም ቆንጆ ነው በማለት ተነግረዋለች። ላሪ ደግሞ 8 ዓመታት ሙሉ አብሬያት የኖሩት ልጆችን የሰጠዋት እኔ ነኝ በማለት ክብሩን ለማስጠበቅ ይሞክራል። አና ግን ይህንን ንግግሩን የስሜት ጥቃት ነው ስትል አጣጣለችው። ወደ ጆን ስንመለስ እሷና ሉክ በጃንክሽኑ አካባቢ አብረው እየተጓዙ ቢሆንም በመካከላቸው ግን የባዕድነት ስሜትና መሸማቀቅ ይታይባቸው ነበር። በድንገት ሁለት ፖሊሶች ለማምለጥ የሞከረን ሰው እያሳደዱ ባጠገባቸው አለፉ። ከፖሊሶቹ አንዱ ቆም ብሎ ሉክን ሰላም ካለው በኋላ ጆንን ወዲያውኑ አወቃት። ይህም ሉክ ሁሌም ስለሷ ያወራ እንደነበረ ከሁኔታው መረዳት ይቻላል። ፖሊሶቹ ከሄዱ በኋላ ሉክ ለጆን ንጋቱን አስረዳት። አክሎም አሁንም እንደሚወዳት ገለጸላት። በየቀኑ ስለሷ ያስብ እንደነበረ ገልጦ ብዙ ደስ የሚሉ ጣፋጭ ቃላትን ይነግራታል። ከዚያም ሊስማት ይሞክራል። ጆን ግን ስላመማት ራሷን አራቀች። ለማሰብ ጊዜ ያስፈልገኛል ብለው ጥላው ትሄዳለች። ከጥቂት ደቂቃዎች በኋላ ላሪ ወደ ጆን ክፍል በመግባት አብረው ሊኖሩባቸው የሚችሉ በርካታ የዘላለም አማራጮችን ይዞላት ይመጣል። ጆን በሁኔታው ተበሳጭታ ላሪ ላይ ጮኸችበት። ጊዜ እንደሚያስፈልጋት ደጋግማ አሳሰበችው። በዚህ መሃል ጆን ስትበሳጭ ቁጭ ብድግ ማለት እንደሚያረጋጋት ላሪ ትዝ አለውና እንድታደርገው ሳመናት። ጆን በስተርጅናዋ ወቅት ቁጭ ብድግ ማለት አቅቷት ነበር። አሁን ግን በወጣትነት ስሜቷ ይህንን ማድረግ መቻሏ በጣም ማስደሰታት። በዚህ መሃል ላሪ ምግብ መብላት ጀመረ። በድጋሚ ልትታነቅ ሲል ጆን በድንጋጤ ተዋጠች። ሐሳቧን መሰብሰብ እንደምትፈልግ ስትነግረው ላሪ በግዴለሽነቱ ይቅርታ ጠይቆ ጠዋት እንደሚነጋገሩ ነገራት። ላሪ እዚያው አልጋ ላይ ተመቻችቶ ለመተኛት ሲሞክር ጆን ግን ከክፍሏ ታስወጣዋለች። ላሪ ወደ ክፍሉ ለመመለስ ቢሞክርም 7 ቀኑ በማብቃቱ ወደ ምድር ቤቱ መመለስ እንዳለበት ተነገረው። በመንገዱ ላይም የቀድሞ ስመጥር አርቲስት ዲን ማርቲን ክሬት እንደሚያቀርብ የሚገልጽ ማስታወቂያ ይመለከታል። ጆን ያንን ዘፋኝ በጣም ስለምትወደው ላሪ አናንን አናግሮ ልዩ ዝግጅት እንዲያመቻቹላቸው ጠየቃት። በማግስቱ ጠዋት ላሪ ጆንን ወደ መጠባበቂያ ቦታው ወሰዳት። ከዚያም አና ፒያኖ እየተጫወተች ዲን ማርቲን ደግሞ እንዲዘፍን ተደረገ። ነገር ግን ዘፋኙ እንግዳ የሆኑ ድርጊቶችን ማሳየት ጀመረ። ደረጃው ላይም ተንሸራቶ ወደቀ። ያኔ ነበር ግለሰቡ ትክክለኛው ዲን ማርቲን ሳይሆን
እሱን መስሎ የሚሰራ መሆኑን የተረዱት። ላሪ ቅሬታ ለማቅረብ ወደ አና ዘንድ ሲሄድ አስመሳይ ዘፋኝ አጋጣሚውን ተጠቅሞ ጆንን ሊያባብላት ሞከረ። ሉክ ወዲያውኑ መጥቶ ዘፋኙን በመጎተት በቦክስ ይመታዋል። ከዚያም በራያን እርዳታ አማካኝነት ሉክ ለጆን አበባ ለመስጠት ሞከረ። ላሪ ግን ወዲያውኑ ጣልቃ በመግባት ቅሬታ ማዘንብ ጀመረ። ወንዶቹ እርስ በርስ ሲጨቃጨቁ ጆን ትዕግስቷ ተማቶ እንዲያቆሙ ጮኸችባቸው። ከዚያም አናንንና ራየምን ወደ ክፍሏ ወስዳ ለተወሰነ ጊዜ ከጮኸችባቸው በኋላ መፍትሄ እንዲፈልጉ አዘዘቻቸው። አስተባባሪዎቹ ከህጉ ውጭ በተለየ ፍቃድን ለማግኘት ረጅም የስልክ ጥሪ ያደረጉ። ከጥቂት ቆይታ በኋላ ጆን ባሎቿን ወደ ክፍሉ አቀራቻቸው። አስተባባሪዎችም ሁኔታው ልዩ ስለሆነ ልዩ ቪዛ እንዳዘጋጁላቸው አበሰሩ። በዚህም መሰረት ጆን ከእያንዳንዱ ባሏ ጋር ወደ መረጡት የዘላለም መኖሪያ አንዳንድ ጊዜ ሄዳ የመጎብኘት ዕድል ተሰጣት። ከሁለቱ ጋር ጊዜ ካሳለፈች በኋላ የመጨረሻውን ውሳኔዋን ታሳውቃለች። ወንዶቹ ወዲያውኑ ጭቅጭቅ ጀመሩ። ሊደባደቡም ሲሉ ጆን እንደገና ጮኸችባቸው። ከማን ጋርም መጀመሪያ መሄድ እንዳለባት በሳንቲም ዕጣ እንደሚለይ ስትናገር ሌላ ጭቅጭቅ በመሃላቸው ሊነሳ ሲል በዚህኛው ደግሞ ራያን ያስቆማቸዋል። ላሪ ሳንቲሙን ወረወረ፣ ሉክም አሸነፈ። በባቡሩ ጉዞው ላይ ሉክና ጆን የድሮ ጊዜያቸውን እያስታወሱ ፈገግ ይሉ ነበር። ቢሆንም ግን በመካከላቸው አሁንም የመሸማቀቅ ስሜት ይታይባቸው ነበር። ቅርጥ ባለ ሰማይና በሚያምር ተራራማ ቦታ ላይ ደረሱ። እዚያም በደስታ እየተዘዋወሩ አሪፍ ጊዜን አሳለፉ። ምሽት ላይ ምግብ ቤት ውስጥ እራት እየበሉ ሳለ ጆን ስለ ልጆቿና ስለ የልጅ ልጆቿ ደጋግማ ማውራቷ ሉክን ምቾት ይነሳዋል። ሉክን አይከፈኝም ብሎ ማለት የሚቆጨው ነገር አብረን በነበርንበት ወቅት ልጆች ማፍራት ባለመቻላችን ቢሆንም ጥሩ ሕይወት ስለነበራት ግን ደስተኛ መሆኑን ነገራት። ጆንም ለተወሰነ ጊዜ ጠብቀው እንደነበረ ነገር ግን በመጨረሻ ሕይወት መቀጠል እንዳለባት አስረዳችው። ከዚህ በኋላ ሉክ መዝገብ ቤት ወደሚባልና በሁሉም መዳረሻ ወደሚገኝ ሕንፃ ወሰዳት። እዚያ ቦታ ማንኛውም ነፍስ በሕይወት እያለ ያሳለፋቸውን ትዝታዎች በሙሉ መለስ ብሎ ማየት ይችላል። ሉክና ጆን የመጀመሪያ ቀጠሯቸውን፣ የመጀመሪያ መሳሳማቸውን፣ የሰርቀናቸውንና ሉክ ወደ ጦርነት ከመሄዱ በፊት ያደረጉትን የመጨረሻ ስንብት በትዝታ ይመለከታሉ። ጆን ምን ያህል ናፍቋት እንደነበረ ነግራው ተሳሳሙ። ትዝታው መታየቱን ቀጥሎ ላሪ ለጆን የጋብቻ ጥያቄ ሲያቀርብ የሚያሳይ ክፍል መጣ። ሉክ ላሪ በሐዘን የተሰበረችን ሴት ተጠቅሞባታል በማለት በብስጭት ከህንፃው ወጣ። ጆን ነገሩ እንደዛ እንዳልነበረ ልታስረዳው ብትሞክርም ሊሰማት ግን አልፈለገም። በሌላ በኩል ላሪ ስለ ሉክ ያማርራል። ሉክ እንደ ጀግና ለመታየት ሁልጊዜ በጦርነት እንደሞተ ነው ለሰዎች የሚነገረው ይላል። ላሪ እንደዚህ ካለ ተወዳጅ ትዝታ ጋር መፎካከር እንደማይችል ቢሰጋም አና ግን ጆን ለምን እሱን እንደወደደችው እንድታስታውስ እንዲያደርጋት መከረችው። ላሪ ጆን ለምን እንደወደደችው አያውቅም፣ ነገር ግን ማን ሊረዳው እንደሚችል ያውቃል። ከደቂቃዎች በኋላ የጆን የቅርብ ጓደኛ የነበረችውንና አሁን በእድሜ የገፋችውን ካረንን አገኛት። ካረን ደስተኛ የነበረችው ባሏ ከሞተ በኋላ እንደሆነና ትክክለኛ ማንነቷን ደብቃ መኖር እንዳበቃላት ነገረችው። ላሪ ጆን ለምን እኔን ወደደች ብሎ ሲጠይቃት ካረን እሱም ባላውቅም እሷን ግን በጣም ደስተኛ ታደርጋት እንደነበር አውቃለሁ ስትል አረጋገጠችለት። ከዚህ በኋላ ላሪ በሉክ ላይ መረጃ ፍለጋ ወደ ክፍሉ ዘልቆ ገባ። በክፍሉ ግድግዳ ላይ ያሉት ምልክቶች ሉክ ከሞተበት ቀን ጀምሮ ቀናትን ሲቆጥር እንደነበረ ያሳያሉ። በደብተሩ ላይም የጆን ስዕሎች ተሞልተዋል። በዚያው ቅጽበት ሉክ ተመለሰና ላሪ ጆንን በሐሰት እያባበላት እንደሆነ እሷን ብቻዋን ብትሆን ይበልጥ ደስተኛ እንደምትሆን በመናገር ወነጀለው። ሁለቱ ወንዶች አሳዛኝ የሆነ ድብድብን ጀመሩ። በትንቅንቁ መሃል ላሪ ለጆን ጽፎት የነበረው ደብዳቤ ከኪሱ ወደቀ። ሁለቱ መሬት ላይ በድካም ሲዘረሩ ላሪ ለጆን የጋብቻ ጥያቄ ሲያቀርብ ስለ ሉክ እንደማያውቅ ቢናገርም ሉክ ግን ጥያቄውን ያቀረበው እኔና እሷ እንደ ልዩ ቦታ በምንቆጥረው የወደብ ዳርቻ ላይ ነው በማለት ተከራከረው። በሌላ በኩል ጆን የማስታወቂያ ዳሶች ረብሻ ስላልተመቻት ራይን ወደ ተተወውና ጸጥታ ወደ ሰፈነበት ኮሪደር ወሰዳት። ጆን ምን ማድረግ እንዳለባት ግራ እንደገባት ስትነግረው ራይን ሉክ የተሻለ አማራጭ ቢመስልም ውሳኔው ግን የራሷ መሆኑን ገለጸላት። በማግስቱ ላሪ ጆንን በጣም ወደሚታወቅና በሰው ወደ ተጨናነቀ የባህር ዳርቻ ወሰዳት። ለተወሰነ ጊዜ ሲያወሩ ቆይተው ተሳሳሙ ሲሉ አንድ ሕፃን በኳስ ላሪን መታውና ስለ አስፈሪ አሟሟቱ ሊያወራቸው ይሞክራል። በመቀጠል ጥንዶቹ በባህሩ ጸጥታ ለመደሰት በጀልባ ተሳፈሩ። ላሪ ስለ ቀብሩ ስነ ስርዓት ዝርዝር ጠይቃት።
እሷ ስትሞት አጠገባ ባለመኖሩም ይቅርታ ጠየቃት። ልጆቻቸው ሁለቱን አብረው ቢያያቸው ደስ እንደሚላቸው ገለጠላት። ጆን ግን ላሪ በስሜት ሊጫወትባት እየሞከረ እንደሆነ ተሰማትና በመሃላቸው ጭቅጭቅ ተነሳ። ጆን በጣም አስቸጋሪ ሁኔታ ላይ መሆኗን ስታስታውሰው፣ ላሪ ደግሞ እንደ ሉክ ሁሉ እሷን ለረጅም ጊዜ ሊጠብቃ ዝግጁ እንደነበረ ማለላት። ወደ ደረቅ መሬት ሲመለሱ ጆን ከላሪ ጋር ወደ መዝገብ ቤቱ መግባት ፈልግም፣ ላሪ ግን አልተስማማም። የባህር ዳርቻ ላይ ተቀምጠው ስለ መጀመሪያ ቀጠሯቸው አወሩ። ላሪ ሁልጊዜም ለእሷ ነገሮችን የተሻለ ለማድረግ እንደሚጥር ገለጸላት። በዚያው ቅጽበት በጃንክሽኑ በኩል ሉክ የላሪን ደብዳቤ አግኝቶ አነበበው። ጆን እና ላሪ ከቀጠሯቸው ተመልሰው ተሳሳሙ። ላሪ አብረን እስከሆንን ድረስ የትም ብንሄድ ግድ የለኝም አላት። በዚህ ጊዜ ሉክ ከአስተባባሪዎች ጋር መጥቶ ላሪ ወደ ክፍሉ ጥሶ መግባቱን ለጆን ነገራት። ደብዳቤውንም ሰጣት። አሁን ጆን ላሪን ሊተዋት እንደነበረና የቆየውም ሲወጣ ስላያት ብቻ መሆኑን አወቀች። ሌላ ጭቅጭቅ ተነሳ። ጆን ላሪን ራስ ወዳድ ስትል ሰደበችው። ላሪ በበኩሉ ሁልጊዜም ለአንቺ እንደ ማጽናኛ ሽልማት ነበርሁ በማለት ተናግሮ ሉክንም መጥፎ ለማስመሰል አንዳንድ ነገሮችን ተናገረ። ሉክ በብስጭት ጮኸ። ላለፉት 67 ዓመታት ጥቂት ፍቅረኛሞች እንደነበሩ ታመነ። ቢሆንም ግን እሷን እንደጠበቃት በመናገር ተከራከረ። ወንዶቹ አሁኑኑ ውሳኔ እንድትሰጥ ቢወተውቷትም ጆን ግን ተጨማሪ ጊዜ ስለፈለገች አስተባባሪዎቹ ወንዶቹን ይዘዋቸው ሄዱ። ከጥቂት ቆይታ በኋላ ካረን መጠጥ ይዛ ጆንን ለመጠየቅ መጣች። ጆንም ስሜታ ተሰባብሮ ማልቀስ ጀመረች። ካረን እንድትረጋጋ ካደረገቻት በኋላ ሐሳቧን ለማስለወጥ ወደ ተለያዩ መዝናኛዎች ወሰደቻት። ጆን እየጠጣች ስለ ሁኔታዋ ስታማርር ካረን አሁን እኮ ሞተሻል፣ ለማንም የምትገቢው ግዴታ የለም፣ ሕይወትሽን በአዲሱ መልኩ መጀመር ትችላለሽ ስትል መከረቻት። መጠጥ ቤት ውስጥ ላሪና ሉክ ከመጠን በላይ እየጠጡ ነው። መከራከሩን ትተው እየተግባቡና እየተቀራረቡ መጡ። እርስ በርሳቸው እየተሞጋገሱ ጆን እኮ ለኛ አትገባም እስከ ማለት ደረሱ። በማግስቱ ጠዋት ጆን በመጠጥ ብዛት ራሷን እያመማት ነቃች። ነገር ግን የመጨረሻ ውሳኔዋን ታሳውቃለች። ባሎቿን ጠርታ ሁለቱንም በማግኘቷ የታደለች መሆኗንና ነገሮች ሁሉ እንዲሆኑ የተጻፉ ሊሆን እንደሚችል ነገረቻቸው። ሆኖም ግን ከመካከላቸው አንዱን ብትመርጥ ሌላኛውን በመበደሏ የጥፋተኝነት ስሜት እንደሚሰማት ገለጠችላቸው። በመሆኑም ከናንተ ማንንም አልመርጥም ብላ እያለቀሰች ጥላቸው ወጣች። ከዚያም ጆን ዘላለማዊ ሕይወቷን ከጓደኛው ከካራን ጋር ለማሳለፍ ተዘጋጀች። በዚህ መሃል ላሪ ለሉክ እውነቱን ነገረው። ልክ ነበር የጋብቻ ጥያቄውን ያቀረቡት ወደቡ ላይ ነው። ምክንያቱም አንተ ልወዳደረው የማልችለው የትዝታ መንፈስ ሆነህ ተከታተለን ነበር አለው። በመቀጠልም ወንዶቹ ሰውነታቸው ለምን እነዚህን የወጣትነት ቅርጾች እንደመረጠ ተወያዩ። የሉክ ገጽታ እሱና ጆን ቤተሰብ ለመመስረት ሲመካከሩ የነበረውን ጊዜ የሚወክል ሲሆን የላሪ ገጽታ ደግሞ ጆን ለሁለተኛ ልጃቸው ነፍሰ ጡር የነበረችበትን ወቅት የሚያሳይ ነው። በዚህ መሃል ላሪ አንድ ነገር ትዝ አለውና ከክፍሉ እየሮጠ ወጣ። በባቡር ጣቢያው ላይ ጆንን በባቡር ውስጥ አገኛትና ለመጨረሻ ጊዜ እንዲነጋገሩ ከባቡሩ እንድትወርድ ጠየቃት። ጸጉርሽ ረዥም ነው፣ በተራራችን ዘመን ግን ሁልጊዜም አጭር ነበር አላት። ይህ ማለት በጣም ደስተኛ የነበረችው ከሉክ ጋር በነበረችበት ወቅት እንደነበረ ስለተረዳ ከሉክ ጋር እንድትሆን ነገራት። መጀመሪያ ላይ ጆን ብታስተባብልም ላሪ ግን ትክክለኛው ነገር ይሄው እንደሆነ አጥብቆ ነገራት። ሁለቱም እያለቀሱ ለመጨረሻ ጊዜ ተቃቀፉ። ከጥቂት ጊዜ በኋላ ሉክና ጆን ወደ ዘላለም መኖሪያቸው በባቡር ላይ ሆነው አብሮ ሄዱ። ላሪ የት መሄድ እንዳለበት ገና ስላልወሰነ በጃንክሽኑ አካባቢ ሲዘዋወር አናና ራይንን ያገኛቸዋል። አና ላሪን ለብቻዋ አግኝታ በእሱ እንደምትኮራ ነገረችው። እሷ በዚህ ቦታ ለመቆየት የወሰነችው ግራ የተጋቡ ነፍሳትን መርዳት የህይወት ትርጉም ስለሚሰጣት እንደሆነ ነገረችው። በተራራማው የዘላለም መኖሪያ ጆንና ሉክ አዲስ ህይወት ጀመሩ። አብረው ይዝናናሉ፣ ከሌሎች ነፍሳት ጋርም ይተዋወቃሉ። ምሽት ላይም የፍቅር ጊዜያቸውን ያሳልፋሉ። ሉክ ከተኛ በኋላ ግን ጆን ጥርጣሬ ይፈታተናት ጀመር። ስለዚህም ወደ መዝገብ ቤቱ በመሄድ ላሪን ለመጀመሪያ ጊዜ ያገኘችበትን ትዝታ ማየት ጀመረች። በቀጣዮቹ ቀናት ሉክ ጆንን ከተለያዩ ሰዎች ጋር ለመዝናናት ይዟት ቢወጣም ጆን ግን ደስተኛ አልነበረችም። በየምሽቱ ወደ መዝገብ ቤቱ እየሄደች ከላሪን ጋር ያሳለፈቻቸውን ትዝታዎች ደጋግማ ታያለች። የመዝገብ ቤቱ ሰራተኛ በትዝታ ውስጥ ብዙ ጊዜ ማሳለፍ ለጤና ጥሩ አይደለም፣ ያለፈውን ትተሽ ወደፊት መቀጠል አለብሽ ሲል መከራት።
አንድ ምሽት ላይ ሉክ ይህ እኮ ፍጹም የሆነ ሕይወት ነው ሲላት ጆን ምን እንደምትመልስለት ጠፋት። በማግስቱ ጠዋት ሉክ ሌላ የማዝናኛ ፕሮግራም ማዘጋጀቱን ሲነግራት ጆን በመጨረሻ ስሜቷ ፈነዳና ማልቀስ ጀመረች። ጆን እሱን በመመረጧ ስህተት እንደሰራች ስትነግረው ሉክ በንዴት መጮህ ጀመረ። ጆን ግን ምክንያቷን እንዲህ ስትል አስረዳችው። ከአንተ ጋር በጣም ደስተኛ የነበርኩት ያኔ የልጅነት ፍቅር ስለነበረ ነው። ያኔ የቤት ኪራይ፣ የሥራ ጫና ወይም የልጅ ኃላፊነት የማይከብድብን የሞኝ ፍቅረኛሞች ነበርን። እውነተኛ ፍቅር ግን ከመልካም ቀናት ባለፈ መጥፎና አስቸጋሪ ጊዜያትንም አብሮ ማለፍን ይጠበቅበት ነበር ትለዋለች። በመቀጠልም ሉክ የሚወዳት የዛሬ 67 ዓመት የነበረችውን ጆንን እንደሆነና እሱ ካለፈው ትዝታ መውጣት እንዳልቻለ ነገረችው። እሷ ግን አሁን ተቀይራለች፣ ያቺ የድሮዋ ጆን አይደለችም በማለት ሐሳቧን ታጠናክራለች። በመሆኑም ተይዛ የመቀጣት ዕድል ቢኖርባትም እንኳ ወደ ኋላ ተመልሳ ላሪንን ለመፈለግ መወሰኗን ተናገረች። እሱን ተወደው እንደነበረ በእንባ ታጅባ ብትነግረውም እሱ ግን ትቷት ይሄዳል። ከጥቂት ሰዓታት በኋላ ጆን በቢላዋ እየተለማመደች የማምለጫ መንገዷን ስታሰላስል ሉክ ተመልሶ መጣና ሐሳቧን ለመደገፍ ተስማማ። ሁለቱም ወደ መዝገብ ቤቱ አመሩ። ሉክም ጸሐፊው ፊት እንደታመመ ሰው በመሆን ትኩረቱን ለመሳብ ሞከረ። ጸሐፊው ሉክን ለማረጋጋት ሲሞክር ጆን በድብቅ ወደ ውስጥ ትገባለች። ከዚያም ሉክ እንደ ማንኛውም ደንበኛ ተከትሏት ገባ። የሰርግ ትዝታቸውን አብረው ካዩ በኋላም ለመጨረሻ ጊዜ ተሰነባበቱ። ጆን በትዝታ ማሳየው በስተጀርባ በኩል አድርጋ ቀይ በሩን ሳገባች። በሩም ወደ ሕፃናት ትዝታዎች ወሰዳት። በዚያው ቅጽበት የደውል ድምፅና የዘበኞች ኮቴ ተሰማ። ዘበኞቹ አሁንም የተከተሏት ስለሆነ በሩን በወንበሩ ዘጋችና ወደ ላይኛው ፎቅ ሮጠች። እዚያም በዕድሜ የገፋችውን ራሷን አረጊቷን ጆንን አገኘቻት። አረጊቷ ጆን የላሪ ስም ስትጣራ፣ ወጣቷ ጆን ግን አልጋ ስትደበቀች። ዘበኞቹ ከኋላ ቢሆንም እሷ ግን በሆዷ እየተሳበች አመልጣ የባቡር ሐዲዱ ላይ ወጣች። በዋሻው ውስጥ በመጓዝ በመጨረሻም ወደ ጃንክሽኑ ተመለሰች። ስለ ላሪ ተቀባዩን ልትጠይቃት ስትል ጆን ተፈላጊ መሆኗን የሚገልጽ ማስታወቂያ ወጣና እንደገና ለመሮጥ ተገደደች። የማስታወቂያ ዳሶች አካባቢ ከራይንና ከአና ጋር ተጋጨች። እነሱም ደብቀው ዘበኞቹን ወደ ሌላ አቅጣጫ መሯቸው። በመቀጠልም ላሪ የትኛው መዳረሻ እንደሄደ ጠየቀቻቸው። አስተባባሪዎቹ የሰጧት መልስ ግን አስገራሚ ነበር። ጆን ወደ መጠጥ ቤቱ ስትሄድ ላሪን በአስተናጋጅነት ተቀጥሮ አገኘችው። አብረው መጠጥ እየጠጡ ሳለ ጆን አብሯት እንዲሆን ጠየቀችው። ነገር ግን እሷ ተፈላጊ ወንጀለኛ ስለሆነች አብሮ መሄድ አደገኛ እንደሆነ አስጠነቀቀችው። ላሪ ግን ምንም ይሁን ምን አብሯት ለመሆን እንደተስማማ ይነግራታል። ከጥቂት ቆይታ በኋላ ጥንዶቹ በሕይወት ዘመናቸው ሙሉ የኖሩበትን ሰፈር በሚመስለው የዘላለም መኖሪያ ውስጥ አብሮ ሲኖሩ እያሳየን ታሪካችን ይጠናቀቃል።